ሰላም ለእናንተ ይሁን። ደስ ብሎኛል ደግሞ በጸሎት እንደዚህ ተሰብስባችሁ ሰራዊት ሆናችሁ እንደገና ስላገኘኋችሁ ደስ ብሎኛል። ሳሚንም እዚህ ያሉ አገልጋዮችንም በብዙ አክብሮት ደስ ብሎኛል። እናንተ ፊት እንደገና የጌታን ቃል ለማቅረብ በጸሎት የተጉና የጸኑ ፊትም ደግሞ የጌታን ቃል ማቅረብ እድልም ነው፣ ይቀላል። ሰማያት ተቀዶ ደግሞ ቆይታችሁ ስለሆነ የመጣሁት እኔ አሁን ብዙ ግሳጼ አያስፈልግም። በቃ ተከፍቷል። ጌታ የተባረከ ይሁን። ፊትን ወደ እግዚአብሔር እንደመመለስ ያለ በረከት የለም አይደል? ሐና አንድ ሰባኪ ሲናገር 7 እንድትወልድ ፍናናን የፈቀደችላት ሐና ናት አለ። ምክንያቱም የማህፀኗን የዘጋ እግዚአብሔር እንዲከፍትላት የምትከራከረው የነበረው ደግሞ ከሰው ጋር ነበር አይደል? ባሏን ሄዳ ልጅ አምጣ አለችው። እኔ ብሰጥ ኖሮ እና የማይመልስላት ጋር ነበር ክርክሯ። እና በዚህ መካከል ነው ፍናና ዝም ብላ የወለደች 7 የቆየችውና አንዳንድ የጸሎት ጥያቄዎች የሚከርሙት በእኛም ምክንያት ሊሆኑ ይችላሉ። እና ግን አቅጣጫዋን ስታስተካክል ከዘጋው ጋር ማውራት ስትጀምር አይደል? በሴሎ በየዓመቱ መስዋዕት ካቀረቡ በኋላ ወደ መቅደስ ገባች የሚል ተጽፎ አናገኝም። ግን 7ኛው ዓመት ላይ ወይም 7 ከወለደች በኋላ ፍናና ሐናም እንድትበላ ሁሉ ታስቸግራት ነበር። ታውቃላችሁ፣ እጇን ወደ ምግብ ስትለቅ ራሱ ያችኛዋ ታበሳጫት፣ ታስቆጣት ነበር እና የለሽም እያለቻት እንግዲህ አሽሙሩ ብዙ ነው እና በአሽሙር ትናገራት ነበር እና በየዓመቱም ትመረር፣ ታዝንም ታለቅስም ነበር ተብሎ ተጽፏል። እና እነዛ የቆዩ ጥያቄዎቿ መልስ ያገኘው ወደ ሰው እየሄደች ማንኳኳት ያቆመች ጊዜ፣ ፊቷን ቀና ብላ ወደ እግዚአብሔር ማንኳኳት የጀመረች ጊዜ ነው። የቆየ የከረመ ጥያቄዋ መልስ ያገኘው በኋላ ወደ መቅደስ ስትገባ ግን ከበሉም ከጠጡም በኋላ ሐናም ተነሳች የሚል ብርቱ ቃል አለ። ወደዋለሁ እሱን ቃል። ሐናም ተነሳች የእግዚአብሔርን ፊት ለመፈለግ ልመናዋን አቅጣጫዋን ሁሉ ከሰው የእግዚአብሔርን ፊት ወደ መፈለግ ባደረገች ጊዜ ወደ መቅደስ ገባች ይችላል። እና የቆዩ ጥያቄዎቻችሁ ፊቱን በመፈለግ ይመለሱላችሁ። ደስ ስላለኝ ይሄ ቃል ዝም ብሎ ወደ ልቤ እየጸለይኩ ስለመጣ ነው። ማርቆስ ወንጌል ምዕራፍ 8 ላይ ባለኝ ደቂቃ ጌታን ቃል አቀርባለሁ። ማርቆስ ምዕራፍ 8 ቁጥር 22 ላይ ለመረዳት ትንሽ ቀለል እንዲለን እኔ ከ14 ጀምሮ ያለውን ላንብበው። እጃችሁ ላይ ያለውን ሁሉ ተጠቅማችሁ ዘለግ ያለ ቁጥር ስለማነብ ሁላችሁም መጽሐፍ ቢኖራችሁ ጥሩ ነው። ቁጥር 14 እንጀራንም መያዝ ረሱ። ወደ ማዶ ትቷቸው እንደገና ወደ ታንኳይቱ ገብቶ ወደ ማዶ ከሄደ በኋላ ትዝ ይላችኋል፣ ታላላቅ ተአምራት የተፈጸሙበት ጊዜ ላይ ነው። እንጀራንም መያዝ ረሱ። ለእነርሱም አንድ እንጀራ በቀር በታንኳይቱ አልነበራቸውም። እርሱም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸውም እንጀራ ስለሌለን ይሆናል ብለው ተነጋገሩ። እንዴት አስቸጋሪ ሀሳብ ነው! ይከተሉታል ግን አይግባቡትም። እግዚአብሔር እድሜያችንን ከዚህ ያድነው። እሱ የሚናገረው ሌላ ነው፣ እነሱ የሚተረጉሙት እና ብዙ ጊዜ ቸርች ውስጥ እግዚአብሔር ካረዳን የሚተረጉም ትርጁማን አለ። አእምሯችን ንግግርን የሚገለብጥ ምላስ አለ። እሱ ከፈሪሳውያንና ምንም ግልጽ ንግግር ነው ያደረገው። ከእነሱ እርሾ ተጠበቁ ሲል ያው ከእርሾ ጋር የተያያዘ ነገር መቼም እንጀራ መሆኑ ያለበት ብለው ከላይም ስጋት ስለነበራቸው ማን እንደሆነ እሱን ይረሱት ነበር። በጣም ያሳዝናል። አይግባቡም ግን አይለያዩም። ደስ ይላል። ከዛ ቁጥር 17 ላይ ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁስ ደንዝዟልን? ዓይን ሳላችሁ አታዩምን? ጆሮስ ሳላችሁ አትሰሙምን? ትዝስ አይላችሁ?
5 እንጀራ ለ5,000 በቆረሱ ጊዜ ቁራሹንም የሞላ ስንት መሶብ አነሳችሁ ብሎ ጠየቃቸው። መሶብ አይረሱም። እሱን ነው እንጂ የሚረሱት መሶብ አይረሱም። እነርሱም 12 አሉት። ያው ቃሉ ነው፣ እኔ ምንም የጨመርኩበት ነገር የለም። 12 አሉት። እሺ 7ቱንስ እንጀራስ ለ4,000 በቆረሱ ጊዜ ቁራሹን የሞላ ስንት ቅርጫት አነሳችሁ አላቸው። አሁንም እነርሱም 7 አሉት። ገና አላስተዋላችሁም ምን አላቸው። ስለዚህ እንትኑ ድባቡ የዚህ ነው። አይን እያላቸው ማያዩ፣ ጆሮ እያላቸው ምን እንደሚያደርግ የማያስተውሉ፣ ከሁሉ በላይ ደግሞ እሱን አይረዱትም ነበር። እሱንም የሰራውንም አይረዱም ነበር፣ ግን ደግሞ ይከተሉት ነበር። በዚህ ሁኔታ እያሉ ወደ ቤተሳይዳ መጡ የሚል አንድ በጣም አስደናቂ ትረካ ይቀጥላል። እጅግ የተወደደ ታሪክ ነው። የኔም ጌታ የሰጠኝ ቃል ይህንን ነው። ወደ ቤተሳይዳ መጡ፣ እውርም አመጡለት፣ እንዲዳስሰውም ለመኑት። ደስ ሲል አምላክ ይዳሰን። ያ መጀመሪያም ከፍጥረት መነሻ የሰሩ እጆች ናቸው። እነዛ እጆች እንዲዳስሰው ለመኑት። ከዛ እውሩንም ይላል የእናንተ መጽሐፍ እጁን ይዞ ከመንደር ውጪ አወጣው። እስቲ አንድ ላይ በሉ፣ እጁን ይዞ ከመንደር ውጪ አወጣው። ምኑን ይዞ? ምንም አይኑ ባይበራ ምኑን ይዞ? ምንም መንደር ውስጥ ቢከርምም ምኑን ይዞ? ደግፈው ደጋግፈው ይዘውት ከመጡት እጅ ተቀብሎ ምኑን ይዞ? ከምን አወጣው? ባይበራ ምን አደረገው? ገና ያ ጉብኝት የቀረው ቢሆንም ግን ምኑን ይዞታል? እሺ ፕሬዝ ዘ ሎርድ። እጁንም ይዞ ከመንደር ውጪ አወጣው፣ በአይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። አንድ ኮሜንተሪ ላይ ተፍቶበት የሚለውን ሌላው ሐሳብ ጋር ደግሞ ጭቃ ቀብቶ ይላል እና ፈገግ የሚያደርግ ትርጉም ይተረጉመዋል። ይህን ታሪክ ሲፈጠር የቀረ ጭቃ ስለነበረው ነው። ያው ነዋ የሰራው ያህዌ ነዋ እንጂ የሆነ እኮ የመንደር አይደለም። ኢየሱስ ያህዌ ነው እና በአንድ አይን ያለው በምን አይጫወትም? በአፈር አይጫወትም አይደል የሚባለው። ኢየሱስ አይኑን የመለሰው በምንድን ነው? በሚጠፋበት ነው ያበራው። ማለት ሂዝ ጋድ አይደል? እሱ ከሁኔታ ሁሉ በላይ ነው። በሚጠፋበት አበራው፣ እንትፍ አለበት። አንድ ቦታ ጭቃ አድርጎ ፊቱ ላይ ያደረገበት የቀረ ነበረው መሰለኝ ያን ሲፈጠር መለሰለት ይላል ያ ኮሜንተሪ። ፈገግ እንድትሉም ብዬ ነው፣ ግን አብራሪያው ነው እንደዛ የሚለው። እሺ ከዛ አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰውዬው የዋዛ አይደለም፣ አጠገቡ ካለው አልጀመረም። ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከዚህም በኋላ ደግሞ እጁን በአይኑ ላይ እስቲ ደግሞ ጫነበት በሉ። ድገሙት እስቲ። የማገለግላችሁ የቃል ርዕስ ይሄ ነው፣ ደግሞ ጫነበት። መጀመሪያም ጭኖበታል። በአንድ ጊዜ ሂል ማድረግ አቅቶት ነው። ለምንድን ነው ይሄ ቃል እንደዚህ ደግሞ የሚለው? እስቲ ደግሞ ጫነበት በሉ። ደግሞ ጫነበት። ዋው! ይሄ ሁሉ ታሪክ ሲፈጠር ታሪኩ እንደሚነግረን ወይ ማርቆስ ናሬት ሲያደርገው ይህን ሂስትሪ ምኑ እንደተያዘ ነው። እንዳትረሱ የእግዚአብሔርን ቃል በስነ ስርዓት። እጁ እንደተያዘ ነው። ሰውየው ይዞት ነው። ተፈም ሲልበት ሲጭንበት፣ እንደገና አሁንም ድጋሚም ሲጭንበት ተይዟል። ካላስቸገርኩ ያልጠፋው ስለተያዝክ ነው በሉት። ዞር ብላችሁ ስለተያዝን ነው። ሞታችንን የሚፈልጉ የእኛን መቆም የሚፈልጉ በሕይወቶቻችን ላይ የማይገባ ነገር ሀፕን እንዲያደርግ የሚጥሩ ስለ ሞቱ ወይም አቅም ስላጡ ሳይሆን የማይለቅ እጆች ማየት አጥርተን እንኳን ባቃተን ጊዜ የማይለቅ እጅ እስካሁን ድረስ ስለያዘን ክብር ለእግዚአብሔር ይሆን። እጁ ላይ ነኝ ካላችሁ በእጃችሁ ክብር ስጡት። ለያዘን ለእግዚአብሔር ብዙ ምስጋና ይሆን። ከዚያም በኋላ ደግሞ እጁን በጣም ይህን ቃል እንግዲህ ጊዜ ሲኖራችሁ እንደገና አጥኑት።
ደግሞ የሚለው ቃል እንዴት ተስፋ ይሰጣል። ደግሞ ዋው! ይሄ ለብዙ ሰው የሚሰጥ እድል አይደለም። አንዳንዶች ተክተው ፈልገው የእንደገና እድል አጥተዋል። በጣም ያዘኑ ያለቀሱ በሕይወቶቻቸው ላይ እባክህ ያሉ አንዳንዶች እነ ሳሙኤል እስኪያለቅሱለት ድረስ ለሳኦል እባክህን እድል ሰጠው ተብሎ ይሄ እንደገና በሰዎች በጎነት የሚመጣ ሳይሆን በአምላክ ርኅራኄ የሚደገም ነው። እንደገና በሰው እጅ የለም እና እግዚአብሔር እንደገና እድል ሲሰጥ ደግሞ ሲጭን በረከትም እድልም ነው እና ደግሞ እጁንም ጫነበት። ከዛ በጣም ደስ የሚለው ከዚያም በኋላ ደግሞ እጁን በዓይኑ ጫነበት፣ አጥርቶም አየ። ከዚያስ ዳነም፣ ከሩቅ ሳይቀር ሁሉን ምን አለ ተመለከተ። ወደ ቤትም ሰደደውና ዋው! ይዛችሁት ሂዱ አላለም። ከሰው እጅ አዳነው በእጁ። በኋላ ሳወራው በደንብ ይገባቸዋል። ከእጃቸውን የወሰደዋ አይነ ስውር ነው፣ እየተመራ የሚሄድ ነው። በሉና እናንተ ያመጣችሁት ይዛችሁት ሂዱ አላለም። የሱ እጅ መጫን ከሰው እጅ ሰው ከሚል ነገር ነው ያዳነው እና ሂድ አለው። ራስ አሁን ትችላለህ ብሎ እስቲ እንጸልይ። አምላክ ሆይ ቃልህን ባርከህ ቆርሰህ ስጠን። ጌታ ሆይ ባርክልን፣ የዕለት እንጀራችንን ስጠን። በዚህ ቃል እንደገና ልባችንን አንሳው። በፊትህ እየተከራከረ ያለ የማለደ እየጮኸ ባለ ሕዝብ ፊት ይህ ቃል እንደገና እንደ ከተማ እንደ አብያተ ክርስቲያናት እንደ ኢትዮጵያ የመታሰቢያችን ምልክት እንዲሆን ወደፊት የሚገፋን ቃል ትዝታ ሙሉ የሆነ ቃል እንዲሆን ከዚህ ቃል ጋር መንፈስ ቅዱስ ኢንካውንተር እንዲደገም በአንዳንዶቻችን የእንደገና ጊዜ እንደገና እንዲመጣ ለኢትዮጵያን ቤተ ክርስቲያን የእንደገና መታሰብ የእንደገና ቀና ማለት የእንደገና ያንተ ብርሃን በመካከላችን ፍንትው እንዲል በጌታ በኢየሱስ ስም በዚህ ቃል በኩል የወደድከውን እንድትሰራ ዳንኤልም የቃሉን ድምፅ ሰማሁ እንዳለ የቃልህን ድምፅ አሰማን። ቃልህ ሊል የፈለገውን ድምፅ አሰማን። በእኛ እንዳይተረጎም እርዳን በጌታ በኢየሱስ ስም አሜን። ቴንኪው። እግዚአብሔር ይባረክ። ደግሞ ጫነበት። ይሄ ታሪክ አንድ በሰው እርዳታ ስር ያለ በሰው አይዞህ ባይ በሰው መልካም ፈቃድ ስር ወድቆ የነበረ ምናልባት በቅርብ አይነ ስውር የምታውቁ ከሆነ አይነ ስውራን ታውቃላችሁ፣ አንዳች የሚረዳቸው ወይ ሰው ኢቨን የሚይዙት ዱላ እንኳን ቢሆን ልክ እንደማናችንም ስናረጅ የምንይዘው አይነት ከዘራ አይደለም። የሚረዳቸው ያ የጎደለውን የስሜት ዋስ የሚያግዝ ነው። ስለዚህ ወይ በሰው ሁል ጊዜ ስር ናቸው ወይ ደግሞ ምናልባት እንኳን በዛን ጊዜ በእርግጥ ይሄ ቴክኖሎጂ አልነበረም። አሁን ውሾች ይሰለጥናሉ አይነ ስውርን የሚያስወጡ የሚያስገቡ እና ውሻ ኢትዮጵያ ውስጥ እንኳን ብዙ ባይኖርም ሌላው ዓለም ላይ እንደዚህ ያለ አይነ ስውራንን የሚያስወጡ የሚያስገቡ የሚያቋርጡ አስፋልት እንዲያቋርጡ የሚረዷቸው እንደዚህ ብቻ አይነ ስውርነት ከምን ጋር የተያዘ ነው? ከእርዳታ ጋር አንዳች ከሚረዳው አካል ጋር የተያዘ ዲፔንደንት ናቸው። አጠገባቸው ላለ ገና እንደተነሱ ወዲያው እጃቸውን የቱ ጋር ነህ እንደዚህ ነው የሚሉት። እኔም ወዳጅ አለኝ አይነ ስውርና ገና ቆመ ማለት ኦልሬዲ ምን ፈልጓል የሚይዘው እና ጥገኞች ናቸው። የሁሉም ነገር ጥገኞች ናቸው። በጣም ከበድ ይላል ግን እግዚአብሔር ጻድቅ ነው። መዝሙረ ዳዊት ላይ ሌላ ታሪክ ያወራል ስለ አይነ ስውርነት። እኔ እሱን አሁን አልነካም። ለማንኛውም አመጡለት የሚል ቃል አለ። አመጡለት ቅድም እንደነገርኳችሁ ይሄ ሰው ባመጡለት ሰዎች ጥገኛ ስር ስለነበረ እድሜው በግምት ምናልባት ከ30 እስከ 40 ባለ እድሜ ይገመታል። ይሄ ሰው ወጣት ወይም ወደ ጎልማሳነት የሄደ እድሜውን ሁሉ አብሮት የኖረ እንደሆነ ይታወቃል እና አመጡለት። ደግሞ ከዛ በፊት ደጋግ ታሪክ ሰምተዋል። ኢየሱስ እጅ የገባ እንደማይወድቅ እሱ የነካው ነገር ደህና እንደሚሆን የተሰማ ወሬ ስለነበረ አመጡለትና አንድ ነገር ለገሩት። መምህር ሆይ፣ ጌታ ኢየሱስ ሆይ እባክህን ዳሰው፣ ነካካው፣ ንካው፣ እነዚያ ጣቶችህ ይንኩት፣ ጣትህ ይዳሰው ብለው ደግ እጅ ላይ አምጥተው ጣሉት።
እግዚአብሔር ይባረክ። ከዛ እጁን ይዞ ከምን አወጣው? ከመንደር አወጣውና ይላል ይዞት ወጣ። ለብቻቸው ሆኑ። ለብቻቸው አያየውም የተያዘው፣ የያዘው ግን ያየዋል። እጁን ይዞ አወጣው። ከነበረበት ሰርከምስታንስ የሚቀይር እጅ፣ የነበረውን የማያስቀጥል እጅ፣ ከዛ በፊት በህይወቱ የነበረውን ፓተርን የማያስደግም እንግዳ እጅ፣ ሌላ ምዕራፍ፣ ሌላ የህይወት አቅጣጫ በመጣበት ሰው ባልመጣበት መንገድ የሚሸኘው እጅ። ጩሁና ተይዣለሁ በሉ እስቲ አንዴ። እኔ ይሄንን ላወራ ነው ከአዲስ አበባ የመጣሁት። መልእክት ጌታ ሰጥቶኝ ነው የመጣሁት። ለጅማ ብቻ ሳይሆን ለኢትዮጵያ ቤተክርስቲያን ነው። ምኑን ይዞ ባይበራም ምኑን ይዞት ንገሩኝ አንዴ። እጁን ይዞ አወጣውና ቀጥሎ ምን እንደሚሆን ሰውየው አያውቅም። ኢየሱስ ግን ሊያደርግ ያለውን ያውቅ ነበር። ይህ ታሪክ የዚህ ሰው ብቻ ከመሰላችሁ ተሳስታችኋል። አንድ ወቅት ላይ አንድ ዘመን ላይ ምንም ብርሃን ባልበራልን ሰው ቁም ነገር በማይለን በዚያ ጊዜ ድንገት የህይወታችንን ምዕራፍ የሚቀይር እጅ ውስጥ ገባን። ያም እጅ የነበርንበትን የሚቀይር፣ ሰፈራችንን የሚቀይር፣ ውሎን የሚቀይር፣ ከሰው እጅ ነፃ የሚያወጣ፣ ከሰው ጥገኝነት የሚያላቅቅ፣ በሰው ወጥተን ማንገባ፣ በሰው የማንተዳደር፣ በራሱ ልንተዳደር ከሰው እጅ ኢየሱስ ያድናል። ንካው። እጁ ላይ ከገባህ የነበረውን አትደግምም። የነበረው ታሪክ አይደገምም። የነበረን የሚቀይር እጅ። ያም እጅ ሰውየውን ይዞ ከመንደር ካወጣው በኋላ ኢየሱስም ይላል ምንም ችግር የለበትም። ትፍም ቢልበት፣ ቃልም ቢናገር፣ የፈለገውን ቢያደርገው እጁ የገባው ምንም ማድረግ የሚችል ለሞተ ህይወትን የሚሰጥ ብቻ አይደለም፣ የሌለን እንዳለ አድርጎ በሚጠራ በእግዚአብሔር እጅ ነው የገባው እንጂ ሰስኔም ማንም የፈለገውን እንዳያደርገው የሚያደርግ እጅ ነው የገባው። እና በቃ ብለው ይዘው ወደ መንደር በማይመልስ እጅ ነው እንደገና የገባው። ሌላ አድራሻ፣ ሌላ የህይወት ስርዓት በሚሰጥ እጅ ነው የገባው። እናንተ ቅዱሳን ይህን ድምፅ እግዚአብሔር በላያችሁ ላይ ይናገራል። እጁ ላይ ስለገባን ነገራችን ይቀጥላል። በዚህም ምድር ላይ ያለ የክርስቶስ ስራ፣ የቤተ ክርስቲያን አገልግሎት እጁ ላይ ስላለን መልካችን ቢጠፋ፣ አይናችን በደህና ባይበራ፣ አሁንም ጥገኛ ብንመስል ከሰው እጅ ተርፈናልና ማንም እየወጣ ላይ ያስገባን በዋናው እጅ ላይ ወድቀናል። ክብር ለስሙ ይሁንለት። መጽሐፉ እንዲህ ነው የሚለው፣ እጁንም ጫነበት። ፕሬይዝ ዘ ሎርድ። ምኑን ጫነበት? ደስ ሲል እጁን በስማ የጌታ ጣት ምልክት አለ ዛሬ። ዊልሲ ደግሞ ታያላችሁ። እግዚአብሔር ከአፌ ጋር እንዳለ አውቃለሁ። እሺ አጠባበቃ በስነ ስርዓት ስሙ። የጌታን ቃል የሚሆነውን ታያላችሁ። ዛሬ ምልክት የሚሆን የእንደገና እጅ መጫን በአንዳንዶቻችን ላይ ዛሬ ራሱ ይሆናል። ዛሬ እኮ ነው ያልኳችሁ። በእኔ እጅ የለማ፣ ግን እግዚአብሔር የምህረት አምላክ ስለሆነ ምኑ ላይ ስለከረምን፣ እጁ ላይ ስለከረምን እና እጁን ጫነበት። ከጫነበት በኋላ እንዴት ነው? ተከፈተ አይን አይደለም ያለው። ምን እየተካሄደ እንዳለ የነበረውን ሪአክሽን እጅ ጫነው እርሱ ያውቃል። ጠየቀው። ሲጠይቀው እንዴት ነው እስቲ ምን አይደለም ያለው። አንዳች ሊሆን እንዳለ ማን ያውቃል? እና እያጣራው አይደለም እንዴ? ለእግዚአብሔር አይሰበክም፣ እሱ ሰሪ ነው። እና ሰውየው ላይ ግን የሚታየው ሂደት ፕሮሰስ ነገር ነው፣ ሂደት ነገር ነው። ቅስፈታዊም ነው፣ አት ሴም ታይም ደግሞ ፕሮሰስም ነው። ምን ታያለህ? የጠየቀው ከዛ በፊት ኤክስፒሪየንስ አድርጎ የማያውቀውን ነው፣ ኖሮት የማያውቀውን ነው፣ አድርጎት የማያውቀውን ጠየቀው። ሌላ ሰው የማይጠይቀውን ጠየቀው። የለመንከውን ሳንቲም እስቲ ይዛሉ አይደለም ያለው፣ ተብሎ የማያውቀውን ጠየቀው። ማንም ሰው ብሎት የማያውቀውን ጠየቀው። ሌላ ዲቫይን ኮኔክሽን በላዩ ላይ መጣ። የማያውቃቸው ቃሎች በላዩ ላይ መጡ። ምን ታያለህ አይባልም። ይሄ ሰው የሚባለው ና ተብሎ እያወጡ የሚያስገቡት እንጂ ምን ታያለህ አይባልም። የተጠየቀው ከዚህ በፊት ተጠይቆ የማያውቀውን ነው። ኢየሱስ የህይወቱን ፓተርን ሊቀይረው ፈልጓል።
in Jesus name ዛሬም እንደዚህ ይሆናል። እንደገና ይሄን ድምጽ በዚህ ሀገር ሰማይ ላይ አውጃለሁ። ይሄ ሬማ የሆነ ቃል ነው። ዛሬም ይሰራል። እንኳን እጁ ላይ ከረምን ምንም መልካችን ቢጠፋ እንደወደደ አድርጎ ሌላ ቃል አድርጎ ይሰራል። ዛሬም በእጁ ላይ ነኝ የሚል ሰው አሜን ይበለኝ። ክብር ለእግዚአብሔር ይሁን። ሄዶ ወደ ሸክላ ሰሪ ቤት ውረድ አለው ኤርሚያስ። ቀጥሎ ያለውን ምነግር ስትሄድ ነው አለው። እነዚህ የመጽሐፍ ቅዱስ ነቢያት ክሬዚ ነገር ናቸው። ቀጥሎ ምን እንደሚሆን ሳያቅ ሄደ ወደ ሸክላ ሰሪ ቤት ወረድኩ ይላል። ሸክላ ሰሪውም ከስር ፔዳሉን እየመንታ መንኮራኩሩን ከላይ ያሽከረከረ ሸክላ ሲሰራ አየው። ምንም ድምጽ የለም። አሁንም ሸክላ ሰሪው ሸክላውን እየሰራ እያለ ሸክላው እጁ ላይ እያለ ተበላሽ አይልም ይላል። በሉ አላነበብኩትን አልነግራችሁም። እየሰራ ተበላሸ። ከዛ ሸክላ ሰሪውም ይላል ብሎ ጣለው አይልም። ከዛ መልሶ ሌላ ዕቃ አድርጎ ምን አደረገው ይላል። ምኑ ላይ ቆይ ምኑ ላይ ስለከረመ ነው መጽሐፉ እንደዛ ነው የሚለው። እጁ ላይ ስለከረመ ሸክላ ሰሪው ተበላሸ ብሎ ጣለው ሳይሆን የሚለው ያንኑ ጭቃ ያንኑ ጭቃ መልሶ ሌላ ዕቃ አድርጎ ይልና ልክ ሰርቶት በጨረሰ ፍራክሽን ኦፍ ሰከንድ ላይ ድምጽ መጣ። ምንም ይል ኤርሚያስ ሆይ አቤት። አሁን አንድ ነገር አይቷል። ምንድነው ያየው? እጅ ላይ በመቆየት ምክንያት እንደገና የመሰራት እድል ያገኘን ሸክላ አይቷል። አላየም? ምን ላይ በመቆየት ምክንያት? እባክህን ንገሩት። ዞር ብላችሁ እጁ ላይ ቆይ ንገሩት። ንገረው እንጂ ፓስተር አትነጋገሩም? እናንተን አይመለከትም እንዴ? እጁ ላይ ቆይ እንጂ የቱንም ያክል ነገር ቢደክም መልኩ ቢጠፋ ብንቀዛቀዝ አንዳንዶች እድል አግኝተው አፋቸውን ቢከፍቱብን የኢትዮጵያ ቤተክርስቲያን እንዲናት እያሉ ቢለፈልፉም አይ ብሊቭ እጁ ላይ ስለቆየን እግዚአብሔር ነገራችንን መልሶ ይሰራዋል። ሌላ ዕቃ ሆነን እንሰራለን። ለምን? እጁ ላይ ነና። ከዛ እግዚአብሔርም አለው አየህ አለው። አዎ አየሁ አለ። ምን አየ? ሌላ ዕቃ አድርጎ ሰራው። ሸክላ ሰሪው ሸክላውን እንደወደደ አድርጎ እንደሰራው አለው። እኔስ መስራት አይቻለኝም ምን ብሎ ጠየቀው። ቆይ ልስበክ በመድኃኒዓለም አይቻለኝም ምን ሲለው ከዛ መልሶ እንዲህ አለው ሸክላው በሸክላ ሰሪው እጅ እንዳለ እናንተም እንዲሁ እስቲ እንዲሁ በሉ በእኔ እጅ እንደወደደ አድርጎ እንደሰራው ይላል። ሸክላው ለሰሪው ዲዛይን ያዋጣል? ንገሩኝ እንጂ ቆይ ሸክላው ለሰሪው እንዲህ አድርገህ ስራኝ ጆሮዬን በዚህ በኩል ይለዋል? ዲዛይን ያለው ማጋር ነው? ሰሪው ጋር ነው። ቅርጹ ያለው ማጋር ነው። እጁ ኢየሱስ ያድናል። ስለዚህ ሸክላው መልክ አያዋጣም፣ ሐሳብ አያዋጣም። እንዲህ ቢሆን እንዲህ ብታረገኛ አይባልም። ኦሬዲ ምኑ ላይ ስላለ እንደወደደ ዲዛይኑን ከልቡ አውጥቶ ሸክላ ሰሪው መልሶ እንደሰራው ዛሬም ይሄንን ተነብያለሁ። በኢትዮጵያ አየር ላይ የኢትዮጵያ ቤተክርስቲያን እጁ ላይ ነው ያለችው። የመጀመሪያ ጊዜ በርቶልን ከየነበርንባቸው ጥጋጥጎች ከየነበርንባቸው ኮርነሮች ኢየሱስ በርቶልን ከመንደር ወጥተናል። በመጀመሪያው መነካት እግዚአብሔር ከየምናምኖቻችን ስማ። ይሄ በፊት ቆሞ የሚያገለግለው ሰው እንደ አንዳንዶቻችሁ የክርስቲያን ፋሚሊ ያደገ አይደለም። ከገዳም ነው የወጣው። ከደብር ለ10 ምናምን ዓመት ከገዳም የተንከራተትኩ በባዶ እግሬ ስዞር የከረምኩ እንዴት ነው ምድነው ብዬ በእግር ቁልቢ ገብርኤል ሲመላለስ የከረመ ሰው ነው ፊታችሁ ቆሞ የሚያወራው። ያ ብርሃን የነካኝ ጊዜ ወንጌል እንኳን በቅጡ የሰበከኝ እኔ በፊት ለፊት ተዝዝ የሚለኝ ሰው የለም። አሰቦት ገዳማን ይመጣል። ግን የጸለያችሁልን ትኖሩ ይሆናል። ልክ አሁን እንደምትማልዱት ማለት ነው። ሁኖስ አንድ ቀን ከመሸታ ቤት እኮ አሁን የሚዘሙት ሰው ነገ አገልጋይ እንደማይሆን በምን ታውቃላችሁ? ጸሎታችሁ ሩቅ ስለሚሰማ። ያጅ እኔ ላይ ሲያርፍ
360 ዲግሪ ነው ያዞረኝ። መንፈሳዊ ነገር ለኔ ራሴን ብክድ ይሻለኛል የጫነብኝን እጅ ከምክድ። የነበርኩ ምን ማለት መሰለ፣ ይቅርታ እንግዲህ እኔ ሃይማኖት እያንቋሸሽኩ አይደለም፣ በፍጹም ሃይ ሪስፔክት። ቤቴም ነው ከሁለተኛ ክፍል ጀምሮ ገብቼ ቤተ ክህነት ውስጥ ነው ያደግኩት። በቀኖና በዶግማ ማንም ሊያመኝ አይችልም። ኢየሱስ ነካኝ። ከነካኝ በኋላ መደበኛ እንትኔን መድገም ፈለግኩ። ይሄ ለምሳሌ ቅዳሴን አረጋለሁ፣ ማህሌት ይቆማል፣ ዳዊት ይደረጋል፣ ዳቤ ይበላል፣ ነፍሮዬን ጠጣለሁ ምናምን። ከዛ አቃተኝ መድገም። እንዴ ምን ሆኜ ነው? ምንድነው የገባው ውስጤ? ሌላ ግን ልሳን ያወራሁት መቋሚያ ይዤ ነጠላ ውስጥ ነው። አንዳንድ ሰው እዚህ መጥቶ አያወራም። ይሄንን ዲናይ ልታረገው ትችላለህ እንዴ? ጭኖብኝ ነው። ጭኖብኝ እኮ ነው። ሲጭንብኝ የነበረውን መድገም አቃተኝ። ከነበረው ጋር ልቀጥል ስታገል አንዴ እንዲዚህ እያልኩ ግድ የለም እንትን ነው እያል ስገባ ሰው አላወቀም። አፌን ዘግቼ በነጠላ ውስጥ ነው ልሳኔን የምለው። እንደዚህ ኧረ ጌታ የጴንጤ አፋፌ ውስጥ ገባ ብዬ ስንት ፑብል ገብቶ ቀረ። የነበረውን መድገም አቃተኝ። ለምን? ምን ማለት እጅ ሲጭንብህ የነበረውን ሊያስደግምህ አይደለም፣ ወደ ሌላ የህይወት ምዕራፍ ሊያስገባ ነው የሚጭንብህ። እግዚአብሔር ከመንደር አውጥቶኛል የሚል ሰው አለ። የነበረውን አልቀጠልኩም የሚል ሰው አለ ወይ? ጩሁና አሜን በሉ በኢየሱስ ስም። ወጣን ከመንደር፣ ወጣን ከሰው እጅ፣ ወጣው እኮ ነው የምለው። ወጣው ሰውታ ዳና አድርገው አገለገሉኝ በዱላ መስክሬዋለሁ። 2 ወር ያክል ራሴን አላቅም ነበር። እንቅላቴን በብረት ደብድበው ሰነቃ ግን ኢየሱስ ነው የምለው። ለምን? ቀና ስለያየው የሱ እጅ ነው አናቴ ላይ ያለው ጭኖብኝ ነው። ዛሬ እምላለሁ የአመፃ ልጅ እናንተ ላይ አይጭንም። ዲያብሎስ እጅ ላይ አይጭንም። ሟርተኛ ክፉ ሐሳቢ ሁሉ መውደቅህን የሚፈልጉ አናታችሁ ላይ ያለው የኢየሱስ እጅ ነው። ጸልያለሁ ሌላው እጅ ከላያችሁ ላይ ተመታ ይሆን። እስቲ አንድ ጊዜ ልቀቅ ብሎ አንዴ ልቀቅ እስቲ አንዴ ልቀቅ። የመጨረሻ ልቀቅ፣ ሟርቱን ልቀቅ፣ ድግምቱንስ ልቀቅ፣ አስማቱን፣ ድግምት፣ ክፉ ንግግሩን ልቀቅ፣ ምክሩ ልቀቅ፣ ሟርቱ ልቀቅ። እሺ ልጨርስና በጌታ ሰላም ከዚህ ሀገር በሰላም ልሂድ። በሰላም ልቀቁኝ። ከዛ ሰውየው አሻቅቧየ ይላል። እስቲ አሻቅቧየ በል። ምንም ለቁም ነገር የማይፈለግ ሰውዬ ድንገት ዲቫይን ኮኔክሽን በላዩ ላይ ማይት የሆነ ኢንካውንተር ላይ መጣ። ምን ታያለህ አለው። ሰው አለ። ይሄ ሰውዬ ቀድሞ ያያል እንዴ ሰው? እሺ ቃሉ ግን ስለሚል ነው። ሰው እንዴት ይሄን ኖርማል አደረጋችሁት? የት አይቶ ያውቃል ሰው? በእውነት ወይኔ እኔም ወይኔ ወጋው። ይሄ ድቡልቡል መንፈስ የተመታ ይሆን? ይሄ ቸርች ላይ ስፒሪት የማይቀበል አንዳንድም ወጋው። እሱ በደንብ ተካፈሉ ይሄን ስፒሪት። እሺ ከዛ ሰው እንደዛ ይህ አንተ ደግሞ ደንባራ አላለው። ምን እያደረገበት እንደሆነ ነው ኢየሱስ ያውቃል። ዞር ብላችሁ እጁ ላይ ክረም ተስፋ አለ በሉት። እጁ ላይ ክረም። ምንም ይፈጠር አይናችን ከፈለገ ሰው እንደ ዛፍ አይደለም፣ ዛፍ እንደ ሰው ይሁን ከፈለገ ምኑ ላይ እንክረም? እንደዛ ነው የሚለው። ቂሮስን ለቀባሁት አይልም? ምኑን እጁን ላይ ያስኩት? ቀኝ እጁን ላይ ያስኩት ለቂሮስ ምን ይላል እግዚአብሔር? እንዲህ ይላል አይደለም? በፊትህ እሄዳለሁ። ተራራውንስ እንዴ ለካ ተራራ አለ፣ ግን ምን ተብሏል? ይዟል በለኝ። ተራራ አለ ብለህ እየየ አትበል። እጁ ላይ ክረም እንጂ በፊትህ እሄዳለሁ አለው። ግን ምን ተብለሃል? ተቀብቶ። ስማኝ፣ ያ ተራራ ተቀብቶ ነበረ።
ተይዞም ነበረ። በህይወቱ ያ ስውሩን ሀብት ሰጣለሁ ተብሎ ነበረ። በሮችን እንዳይዘጉ መወርወሪያውን እቆርጥልሃለሁ ተብሎ ታላላቅ ማየት የሆነ ትንቢት እጁ ላይ ይዞ ግን ተራራ ነበረበት። ምኑ ላይ ስለቆየ ምን ችግር አለ? ማን ሶዳቲና ሃያ እንጀቱ ሃያ ጂሜ አትፍሩ። ምንም ነገር ምኑ ላይ ክረሙ እንጂ ለምን እየጎተተ አይወስድህም? ከፈለገ የሱ እጅ ነዋ። ቢሰብርህ ራሱ ምን ያረጋሃል? መልሶ እንደ ወደድ አድርጎ ሌላ አቅ አድርጎ እንደገና ምን ያረጋሃል? በፊትህ እሄዳለሁ አለው። እሺ አለ። ስለ ቂሮስ ማንም ማያውቃል። ቂሮስ እኮ የኛ ተወካይ እኮ ነው። አሕዛብ እኮ ነው። የኪዳኑ ሰው እኮ አይደል። በፊትህ እሄዳለሁ አለው። በፊትህ እሄዳለሁ ስለ ሁሉ ተብለዋል። ተራራውን አለው። እንዴ ተይዞ የስ ትንቢት ኖረው የስ ተይዘ የስ ተራራ ሊኖር ይችላል። ተራራውን ትክክል አንድ ማብራሪያ ላይ የማይኬድበትን የሚኬድበት አደርግልሃለሁ ይሏል። እግሮች ረግጠው የማያውቁትን ይረግጣሉ። ለምን? ምንህን ይዣለሁ? ንገረው ዞር ብለህ። ሟርት ያላገኘህ ለዚህ ነው። ውድቀት፣ የዚህ ዓለም ክፋት ቤትህ ላይ ያልመጣው ቤትህን ልጆችህን የጠበቀው ተይዘህ ነው። ንገረው። ደጋሚ ጠፍቶ አይደለም፣ አስማተኛ ጠፍቶ ብትን ብንል ሞታችንን የሚጠባበቁ እልፍ ናቸው እኮ። እንደዚህ አይልም እንደ እግዚአብሔር ቃል? መውደቄን የሚጠባበቁ የሰላሜ ሰዎች ይላል ዳዊት። የሰላምታ የሰዎች ፊት ለፊት ሳያቸው ሀግ ያደርጉኛል፣ ግን ምንን ይጠባበቃሉ? መውደቅ። ካሁን ወደቀ ሲሉ እኛ አንወድቅም፣ ግን መንገድ ላይ ሳያጉን መውደቅህን የሚጠብቁ ጠፍተው አይደለም ያልወደቅከው፣ ተይዘህ ነው። እናንተ አገልጋዮች፣ እናንተ ራእይ ያላችሁ፣ እናንተ ከጌታ ድምፅ የሰማችሁ፣ እናንተ የመጀመሪያ እጅ መጫን ላያችሁ ላይ ብርሃን ኢላይት እንዲሆናችሁ ሰማያዊ ነገር ማየት የጀመራችሁ፣ ኤክስፒሪየንስ ያላረጋችሁትን ማድረግ የጀመራችሁ እንደገና እናገራለሁ። ጩሁና ተስፋ አለ በሉ እስቲ። ተስፋ አለ። በመጨረሻ ኢየሱስም ለቀቀው አይደል? በቃ አሁን ሰው እንደዛ ፋይታል። ቢያንስ የሚንቀሳቀስና የማይንቀሳቀሰው ለይተሃል። ጓ ሄድ አላለው። አይተው ቢተወይ ኖሮ የኔን ሞት የሚፈልጉ ብዙ ናቸው። በእውነት እየዋሸሁ አይደል? አይ ነው ራሴን በደም እኔ እንኳን አንዳንዴ በራሴ ተስፋ ማጣበት ጊዜ አለ። ሆነስት መሆን ጥሩ ነው፣ ግን ዝም ብዬ ሲገባኝ የማሳልፋቸው የጸሎት የንባብ ኤክስፒሪየንሶች አይደለም ያከረሙኝ። ዝም ብዬ ሳይ ከረምኩ እኮ። ይገርማችኋል፣ አንዴ ተጭኖብኝ ከረምኩ። ብዙ ዓመት እዚህ ቤት እንኳን 4-5 ጊዜ መጥቼ አገልግያለሁ። ታውቁኛላችሁ። በተለያየ ቸርች እየመጣሁ ከረምኩ። ግን እኔ አንዳንድ መገለጦችን እግዚአብሔር ለኔም ሲነግረኝ አያለሁ። እኔም ባይዘው መፍዙዝ አይደለሁም፣ አያለሁ፣ እሰማለሁ። በግነኛ እና አንዳንዴም ደግሞ በሚያገለግላቸው ንጹህ አገልጋዮች በኩል ትንቢት ይሰማል። የሚሟረት ነገር አያለሁ፣ የሚጻፍ ነገር አያለሁ። ጠፍተው አይደለም፣ ደክመው አይደለም። እኔ ዝም ብዬ ሳይ በመውደቅ ልረዳቸው አልቻልኩም። ለምን? ተይዣለሁ። በቃ ዝም ብሎ ይዞኛል። ምን ልታረገኝ ትችላለህ? በቃ ወድቄ ላስቃቸው አልቻልኩም። መውደቄን የሚጠባበቁ ወይኔ ጌታ ሆይ፣ ጠላቶችህ እልል አይሉብህም። በድንግዝግዝም ብናይ የምስራች ልንገርህ፣ የቤተ ክርስቲያንን ሰባራ ነገር እየፈለጉ የሚጽፉ ችግሯን ማርጀቷን እያዩ ብዙ የሚተቹ በየሶሻል ሚዲያው ጠበቃ የሚመስሉ ጭምር እዛኛውም እዚህም ያሉ ተስፋ የሌለን የመሰላቸው የኢትዮጵያ ቤተ ክርስቲያን መጨረሻዋ ይሄ የሚመስላቸው እርስ በርስ መባላቱ፣ መጣላቱ፣ መጨቃጨቁ በየሰፈር ላስቲክ ደወጥርን የዳርፉር ላስቲክ ስር መግባታችን ይመሰል የኛ መጨረሻ ያ ለመሰላቸው ዛሬ አንድ ባይወዱም ይሄን ነገር አንድ መርዶ ልንገራቸው። እግዚአብሔር የእንደገና ጊዜ ያመጣል። የእንደገና ሲዝን ጩኸታችሁ ይሄን ያመጣል። ጾማችን ይሄን ያመጣል። ርህራሄው እጁ ላይ ስለከረምን ምን ማለት መሰለ፣ እኔ የልጆች አባት ነኝ። 3 ልጆች አሉ። አሁን የ2 ዓመት ልጅ አለኝ እግዚአብሔር የሰጠኝ። አሁን 2 ዓመት አለፈው እና
አዶፕት አድርጌ የወሰድኩት ነው። ያው ይታወቃል የሚያውቁ ይዤው ትምህርት አባ ትምህርት ቤት ውሰደኝ ይላል። በጊዜ ነው አፍ የፈታው። እኛ ድሮ እኮ በ6 በ7 ዓመት ነው አፍ የምንፈታው። እነሱ ገና ከጠዋት ነው አፍ የሚፈቱት። ራሱ ምን እንደሆነ እኛ የምንናገረው አልቆብናል። እነሱ በጣም በጊዜ ነው የሚያወሩት። ይዤው እየሄድኩ እረፍት የሚሰማኝ ወይ መኪናዬ ውስጥ ኳርጌው ከኋላ የሆነ ነገር ሳረገው ቤልት ሳረግ፣ ካልሆነ ደግሞ በእግሩም ስለሚሄድ ሲይዘው ነው እረፍት የሚሰማኝ። ይዤው እየሄድኩ አንዳንድ ጊዜ የሚበላ ነገር በእጁ ይዞ ይወጣል ከቤት የሚበላ ነገር የበላ በሚበላው ይቆሽሻል። መንፈሳዊ ትርጉም ግን እናንተ ግን ጌታ ይርዳችሁ። በሚበላው ይቆሽሻል። አንድ እሳት እንጨት በባህሪው እየነደደ አይደለም ከእሳት የሚወጣው። ቆስቋሽ እኮ ያስፈልገው እሳትን እንደሚያቀጣጥል እጆችን በመጫን በአንተ ያለውን የጸጋ ስጦታ አቀጣጥላለሁ ያለው እየነደድክ እንዳትወጣ ነው አይደለም? እናንተ ሴቶች አግዙኝ እስቲ። እንጨት የሚቆሰቆሰው ለምንድን ነው? እየነደደ እንዳይወጣ አይደለም ከእሳት። አንዳንዱ ሰው እየነደደ ደጅ ያገኛል ራሱ። ለዚህ ነው ቆስቋ የሚከቱ ሌዋውያን ያስፈለጉት። እንደዛ ነው። ዘኍልቍ 6 ላይ ያለላቸው። አሁን እኔን ክፉ አታስሩኝ። እና ልጄ እየበላ በሚበላው አፉ ላይ እንትኑ ምናምን ከዛ መዋያ ስለሚውል ሄጄ አልሰጠውም በምንም ታም ቤቢሹ ወያ ቀና ሲል ፊቱ ላይ እዚህ ላይ አለ። በሉ ጠቡ ትላለሁ። ዳዲ እኮ ነኝ። ምን ላይ ስላለ ምኑ ስለሆነ ሲቆሽሽ ዝም ብለዋለሁ። ግባና ታጠብ እንዳልለው ገና ምንድን ነው ልጅ ነው። ስለዚህ ሶፍት ከፈለገ ሶፍት፣ ውሃም ካስፈለገ ዋይፕስ ካስፈለገ ዋይፕስ አድርጌ ጽድት አድርጌው ደህና አድርጌው ለሚሶቹ ሰጠዋለሁ። ዞር ብስል ሳየው ደስ ይለኛል ፊቱ ደህና ሆኖ። እኔ እኮ የአባቴ ደስታው ነኝ። ስማ ስትቆሽሽ ጠብቆ የሚል እጅ ሳይሆን የገባ ነው። ምንም ብንሆን ወደ ቢዩቲያችን የሚመልስ ጩሁና የእንደገና አምላክ በሉ እስቲ። የእንደገና አምላክ። ይሄንን ያለን ጌታ ለኢትዮጵያ ቤተክርስቲያን የእንደገና ሲዝን አመጣለሁ ብሎኛል። ደግሞ አይኔ ያያል። ከዚህ ሰውነት ሳልወጣ አይኔ ያያል። አንድ ወቅት ላይ ኢየሱስ ያስባልኝ ያ እጁ ሌላ ነገር ያስጠላኝ ወደ መንደር እንዳልገባ የከለከለኝ ያቺ እጁ እንደገና ትጫንብናለች። አሁን የሚያስፈልገን ኢንካውንተር ነው። የእንደገና ኢንካውንተር፣ የእንደገና መነካት፣ የእንደገና ብርሃን፣ የእንደገና ኢንላይትንድ መሆን እግዚአብሔር በላያችን ላይ ያደርገዋል። ድንገት እየሄድን፣ ድንገት እየበላን፣ ድንገት ተኝተን ስንነሳ መደበኛ እንቅልፍ ሳይሆን የቅባት እንቅልፍ ያደርግልናል። ጩሁና እስቲ እንደገና በለው አንዴ። እንደገና ሰዓት ወሰድኩብህ፣ ጨርሻለሁ። ሳሚ ቀጥል ብሏል። ሳሚ ጴንጤ ነው፣ ቀጥል ብሏል። እኔም ቀጥላል። ኢየሱስም ይላል የሰውነት እምብርት ሰው የሚፈተነው ታውቃላችሁ፣ በሆዱ ዋናው ምክንያት የሰውነት ሴንተር እምብርት ስለሆነ ነው አይደል? የመልእክቱ እምብርት ይሄ ነው። ኢየሱስም ድገመኝ አላለው። ሲያየው የመጀመሪያው እጅ መጫን ከምን እንዳወጣው አውቋል። ከሰፈር ልክ ነው አይደለም? ከመንደር ነው። እሺ ከመንደር ነው የሚለው። ሁለተኛስ ከሰው እጅ አልወጣም። ቴንኪዩ። እነዚህ ሁለቱን እንዳትረሱ። ከሰፈርም ብሎታል፣ ከሰው እጅም። ይሄ የመጀመሪያ ኢንካውንተር እኛን አላረገንም። እንደዛ ማገገሚያ ሳንገባ ድንገት ሱሶች ከላያችን አልተበጠሱም። ወድቀን ስንነሳ ድንገት ሌላ ሰው አልሆንም። ሌባ የነበርን ሰዎች የታመንን አልሆንም። ድንገት ወደ ድሮ ነገራችን እንዳንገባ የሚያደርግ ነገር አላረፈብንም። ካሞን ይሄ ኢንካውንተር የሚሰጠን ዓለም ነው። ኢየሱስም ለእንደገና አዘጋጀው። አላወቃችሁም እንጂ እኮ እያገለገላችሁ ነው። ለእንደገና ያለቀቀው ለእንደገና። እስቲ እንደገና ብሎ እኔ ጌታ ሆይ ምንም በቃ የጌታ ቃል እኮ ዓለም ነው። ምንም ብለህ ልታስቀኝ አትችልም። በቃ ከዚህ ቃል በላይ ኢየሱስም ይዞ አቆየው እጁ ላይ። Thank you Jesus. We worship you. መልኬ ባይጠራም ኩልል ባንልልህም እጅህ ላይ ነን። ደግ አባት እጅ ንገረው። ደግ እጅ ወድቀሃል በሉት። ደግ እጅ ማይጠል እጅ ወደ እኔ የመጡትን ከቶ ወደ ውጪ በደግ እጅ ወድቅ ያለሁ።
እንጂ ብዙ ናቸው የሰላሜ ሰዎች። ኢየሱስ ዝም ብዬ ሳይ በጣም ተስፋ ይሰማኛል። ቀና ስል ጎንበስ ስል ነው የምቸገረው። መሬት ሳይ ይጨንቀኛል። ሚዲያ ሳይ ይጨንቀኛል። አንዳንድ ቸርች ውስጥ ያሉ ፌለሪቲዎችን የውድቀት አይነቶችን ሳይ ይጨንቀኛል። ጎንበስ ስል ካውንስሊንግ ሲመጡ ወረፋ ይዘው ገብተው ሳማክር ይጨንቀኛል። እነሱ ደስ ብሏቸው ከወጡ በኋላ ጌታዊ በቃ ሰው እንዲህ ነው ማለት ነው፣ አገልጋይ እንዲህ ነው ማለት ነው እያልኩ ብዙ ጊዜ ቁጭ ብዬ አልቅሼ አውቃለሁ። እየሄድኩ አልቅሼ አውቃለሁ። እነዚህን ሳይ ደክመኛል። ቀና ስል ጀግንነት ይመጣብኛል። there is hope ተስፋ አለ። ፈገግ ብሎ እኔ የምወጣውጠው አይደለም መንፈሳዊ ዓለም። እኔ ገንዘብ የምሆንበት ተቋም ነው። በሚሰራበት ቀን ገንዘብ praise the Lord። ኢየሱስም ለእንደገና አዘጋጀው። ይሄ ሁሉ ሲሆን ይዘውት የመጡት ያውቃሉ። ኢንካውንተር በግል ነው። ለዚህ ነው የግልን በማህበር አይደለም፣ በግል ነው። አንዳንዶቻችሁ አሁን ይሄን ማይክ ብትይዙ መቼ ነው ይበራል ብርሃን፣ እንዴት ጌታ አገኘ ብትባሉ እንባም ይመጣባችሁ የላችሁም? ከጉድ ውስጥ የወጣችሁ እዚህ ውስጥ የላችሁም? እኔን አሁን ከዛ ኮርነር ማን ያወጣኛል? ምንድን ነበር የምፈልገው? እኔ እንኳን አግብቼ ልወልድ ረጅም ነኝ እንደምታዩት፣ ቢጫ ለብሼ ዋሻ ውስጥ የመኖር ፕሮግራም ነው የነበረኝ። እድሜ እዛ ነበር የሚያልቀው። ቦሌሶ ተጋማ የማወራ ነገር ተረት አይደለም። የነካውትን ዓለም ነው የማወራ። ማን ይመጣል እዛ ጫካ ውስጥ፣ ዝንጀሮ የሚዘልበት ጫካ ውስጥ፣ ወፍ ብቻ የሚጮህበት ጫካ ውስጥ ማን ይመጣል? የአብ ልጅ ቤቴልሔም በመምጣት ያልደከመው እኔን እንደገና እዛ ውስጥ መጥቶ እኔን ከሆነ ኮርነር አውጥቶ ስለሱ የማወራ ካደረገኝ፣ ስማ እናንተ ከኔ በላይ ናችሁ። ብዙዎቻችሁ የከተማ ልጅ ናችሁ፣ ጥሩ ፋሚሊ ባክግራውንድ አላችሁ፣ ጥሩ የትምህርት ዝግጅት አላችሁ። እኔ ትምህርት ማስረጃ የራሱ እስካሁን እኔ ታጋ ነው መስለዋል። እግዚአብሔር ራሱ ስቦ ማን ያውቃል? ይሄኔ አሁን የምኖረው ኑሮ ዝግጅቴን አይደለም፣ የእቅዴ ኑሮ አይደለም። ይሄ እቅዴ እኔ አባቴ ወታደር ነው ወይ ወታደር ወይ ደግሞ ገዳም ወታደር ሆንኩኝ ማለቴ አባቴ አሁን እምሆነውን የሆንኩት ከጫነብኝ በኋላ መመለስ አቃተኝ። በእውነት ሊትራሊ እየዋሸኩ አይደለም፣ አቃተኝ። እንትን በዜማ እንዳልለው ሲባል መድገም እንዲህ አራ ጌታ አቃተኝ። ምንድን ያረከኝ? ምን ነክተ ነው ያበላሸኝ? ነክቶ አይደለም እግሩን እየጎተተ እግሩ እኮ ሰውነቴ ድና ቀረች አለ እግዚአብሔር ፊት ለፊት አይቼዋለሁና አለ። ሰው ግን ሲያየው ምን ሆንክ እያለው እያነከሰና ለፍጥረታዊ ዓለም አበላሽቶት ለመንፈሳዊ ዓለም አድኖ አስቀረው። ያቺ እጁ ናት ዛሬም እኛ ቤት የመጣችው። ሶኬቱን ገነጠለችው። ጭኑን እኮ ሲመታው ሶኬቱን ገነጠለው ነው የሚለው መደበኛ ትርጉም። ገነጠለው ሲታይ ተንሻፏል። ምን ሆኖ ነው እግሩን የሚጎትተው? ገና በዚህ እድሜው ገና ልጆቹን እነ ብንያምን ሳያሳድግ አራሱ እንደዛ አይደለም። ሲጠየቅ ዳንኩ ይላል። ለዓለም አላበላሸንም፣ ለዝሙት አልተበላሸንም፣ ለጣዖት አልተበላሸንም ወይ? ስሪሚቲ አልተበላሸንም ወይ? እስቲ ንገሩኝ። ተበላሸን። የመጀመሪያው ያበላሻል፣ ወደ ሰፈር አይመልስም። በቃ ምን እንደሆነ አይታወቅም። ተቀደስኩ እንላለን። ጭኖብን አያለው ስንል ኧረ አንተ ሰውዬ ይሉናል። አዎ ንቆን ነካና መድኃኒዓለም የሚነካ ቦታ ነካን። ሌላ አየን። ለሰፈርተኛ ማንገባ ሆን አንተኛ ሰፈር አይደለህ እንዴ ይላሉ። አዎ ግን ቀየረና ያቺ እጁ እኮ ትቀይራለች። ሁለተኛ የስካሁኑ እዛ እንዳመጣው ስለም ሁለተኛ ደግሞ እጁን ጫነ። እንደገና እጁን ምን አያሉ መጽሐፉ 3 አንደኛ አጥርቶ ፏ ሰዎቹ ሲወጡ ሲገቡ አየ ይላል። አይ አጥርቶ ኢንላይትንድ የሆነው ሰውየው ከስጋ አይን ያለፈ ጉብኝት ነው ላይ የምታዩት። ለምን
በል ወደ ሰፈር ተመለስ እኮ አይደለም ያለው እንዴ። ከዛ በኋላ አገልጋይ ነው የሆነው። ስለሱ የሚያወራ ስለሱ ማውራት ክብር እኮ ነው። ዲያብሎስ ሊገልጦ ሲፈልግ ዝም በል ብሎታል። ስለኔ አንተ አታወራም አለው። ስለኔ የሚያወራው አለ። ዝም በል የምትለው እኮ መብት ስለሌለው ነው ስለ ኢየሱስ እንዲያወራ። አንተ አውራ ስለኔ መስክር ሲልህ እድል እንደሆነ አልገባህም። ሌሎቹ ሊያወሩ ፈልገው ተከልክለው ነው። ዝም በል ነራ ኡሳ እኛንስ አውሩ። እስ ፕሪቪሌጅ በረከት ነው። እግዚአብሔር ይባረክ። አጥርቶማ ይላል። ቀጥሎስ ዳነም የሚል ቃል የለም። ሂል ምን ማለት ነው? ከጥገኝነት ሙልጭ ብሎ ቀስ ብሎ ጉባኤው ካልም ሆኖ እንዲጨርስ ስለፈለኩ ነው። ይሄ እድል ለጅማም መጥቷል። ዛሬም ነገም አሁን ስትጠቀልሉ ፕሮግራሙ ነው እንጂ ነገ የሚያልቀው የነካችሁት ዓለም ይቀጥላል አይደል እንዴ? ፕሮግራሙ ነው ነገ የሚያልቀው። የሆነ ነገር ግን ይቀጥላል። እዚህ ኢየሱስ በየአደባባዩ እንደገና ይሰበካል። ብርቱ መነካቶች በአብያተ ክርስቲያን መካከል እንደገና ይሆናሉ። ይሄን የሚያገለግሉ ሁሉ በኢንካውንተር የሚያገለግሉ የተነኩ ንኮች ይድረስ ለጠላቶቼ። ቤተ ክርስቲያን እንደ ልብ አፋቸውን ለመክፈት ለቻሉ አሮጊቷ ምናምን እያሉ ለሚያወሩን ችግር የለም። ምንም ነውርም የፊት መጨማደድ ቢኖርባትም እኮ ኤፌሶን ላይ አይተዋት። ለምን ከቃሉ ጋር አጥቦ ደግሞም አንጽቶ እንደሚል አጥቦ የሚለውን ቃል እጅ ነው ይላል። ፊታችሁን በምን ታጠባችሁ? ብታረጅም ቤተ ክርስቲያን ምን ያረጋታል? ያጥባታል፣ ይኩላታል፣ ቢዩቲዋን ያመጣዋል። ለምን? ስለማይተዋት ስለያዛት። እስቲ ስለያዛት ብንደክምም ብንበጣጠስም ብዙ እኛ መካከል ሊኖሩ የማይገባቸው ነገሮች ቢገቡም አንድ እውነት ልንገራችሁ፣ ዘሪ ሶፕ ተስፋ አለው። ባይኖር ተስፋ እኔም አልመጣም እናንተም ይሄን ሁሉ ቀን አትበረቱም ነበር። ተስፋ ስላለ ነው። እንደ ሀገር በቃ አለቀ፣ ፈረሰ፣ በጣም ሊበጣጠስ ነው፣ ልንከፋፈል ነው። ንገረኝ እስቲ እኛ ሀገር ያልሆነ ምን አለ? መች ተበተን? ምን ያልሆነ ነው አለ? ግን አለን። ይወስካው ይኸው አለን እኮ። ምን ሰው መሬቱን እያየ ምን የማይወራባት ነገር አለ እዚች ምድር ላይ? እመኑኝ፣ ተስፋ እጁ ላይ አለ። ኖቶ ቸርች ብቻ አይደለች ሀገር ኢትዮጵያ ራሷ ማን እጅ ላይ ያለች? አሁን ማንም እንደፈለገ ሊያደርጋት ይሄው እናንተን አሁን ማንም እንደፈለገ የትኛው ደጋሚ መጥቶ ነው አሁን ጨርቅን ቆርጦ ቢደግም የሚሰራብህ? ያልሰራብህ ምኑ ላይ ስለከረምክ ነው? በቃ ሀገርም እንዲናታ ተስፋ አለ። የሆነ ዝግጅት ግን አለ። የእንደገና እጅ መጫን። እስቲ ጩሁና እንደገና በሉ አንዴ። እንደገና ሴቶች ብቻ እስቲ እንደገና በሉ። ወንድሞች እስቲ እንደገና በሉ። ሰይጣን ይስማ። ሁላችንም አንድ ላይ እንደገና። የእንደገና እጅ መጫን፣ የእንደገና እድል፣ የእንደገና ተስፋ እጁ ላይ ስላለን ቴንክ ዩ። ቆመን እንጸልያለን። ቆመን አጭር ጸሎት ከኔ ጋር ከዛ ለሚጸልይ ሰው ሰጣለሁ። መልእክቱን ካቀረብኩበት አንጻር ግን አጭር ጸሎት ብጸልይ ጌታ ይባረክ። እንደገና ጥማት፣ እንደገና ጉጉት፣ ትላንት ምንም እንዳላየ እንደገና ናፍቆት፣ እንደገና ጉጉት አንተ ወዳለህበት
ጥቂት አንተን ቀምሶ እንደጠገበ ሰው መኖር ጤና አይደለም፣ ራቤን ፈውሰው። ዕለት ዕለት ባዶ ትሁንና ነፍሴ በመገኘት ውስጥ ረስርስ መንፈሴ። ዕለት ዕለት ባዶ ትሁንና ነፍሴ በመገኘት ውስጥ ረስርስ መንፈሴ። ናና እስኪያጠጣኝ፣ ናና እስኪያልብሰኝ፣ የእጅህን ሳይሆን ክቡር መልክህን፣ ሌላውን ሳይሆን ልውናህን፣ ሌላውን ሳይሆን አንተን ራስህን። እንደገና ጥማት፣ እንደገና እጆቻችሁን አንሱ። ትላንት ምንም እንዳላየ እንደገና ናፍቆት፣ እንደገና ጉጉት አንተ ወዳለህ እንደገና ጥማት፣ እንደገና ጉጉት ትላንት ምንም እንዳላየ እንደገና ናፍቆት፣ እንደገና ጉጉት አንተ ወዳለህ። የኔ አምላክ ጸልያለሁ። እናመሰግንሃለን። አንዴቶ እናመሰግንሃለን። ክብር ላንተ ይሁን። የርኅራኄ አምላክ ሆይ ድካማችንን አልፈ በተለያዩ ጥቃት ውስጥ መውደቃችንን አይተ ያን 38 ዓመት የተኛንሽ በፈወስከው ጊዜ አልጋህን ተሸክመ ሂድ ብለው አልጋህን ተሸክሞ ሄዶ ፋሲካ ነበርና ተመልሶ መቅደስ መጥቶ አንተም ኢየሱስም ዳግመኛ አገኘው ይላል ቅዱስ ቃል። እንደገና እንዳገኘኸው ጉብኝትህ ከቤትህ አያጥፋን። መልሶ ወደ መቅደስ እንደመጣ አልጋውን አስቀምጦ አንተም ዳግመኛ እንዳገኘኸው ይህንን ጸሎት ጸልያለሁ። እንደገና አግኘን፣ ንካን፣ እንደገና ስራን፣ እንደገና መልካችንን አምጣው፣ እንደገና አገሬን ከክፉ ተናጋሪዎች አፍ አድናት፣ ከረጋሚዎች፣ ከደጋሚዎች፣ ከአስማተኞች፣ ከተለያየ ክፉ ንግርት ካላቸው ጭምር አድናት። ለነገው ፕሮግራም ከፕሮግራም አልፎ ማይቲ የሆነ እንደ ህዝብ እንደ አብያተ ክርስቲያናት የጉብኝት ቀን እንደ ከተማዋም ደስ አላት ተብሎ እንደተጻፈ ጅማ ደስ እንዲላት ከባድ ጉብኝት በስቴዲየም ላይ እንዲሆን የእንደገና መነቃቃት፣ የእንደገና መነሳሳት፣ የእንደገና መቀጣጠል፣ የእንደገና ማገልገል፣ የእንደገና ቅባት፣ የእንደገና ኮሚትመንት በህዝብ ላይ እንዲሆን በጌታ በኢየሱስ ስም ለምናለሁ። ስትወልደን ዳግመኛ መንግስትህን ስትሰጠን እንደገና እንደሰጠህን አንተ እንደገና አምላክ ነህና ተራችን ስለደረሰ የኢትዮጵያ ታሪክን የያዘው ገጽ አንተ ጣት ላይ ስለደረሰ መጽሐፋችን ሊገለጥ ስለሆነ በጣም እናመሰግንሃለን። እዚህ የሚተጉ ወገኖቼን ባርካቸው። አባ ያለቀሱበትን ባይናቸው አሳያቸው። ሳያዩ አይለፉ። ጉጉት፣ ጥማት፣ ጸሎት፣ ጾማቸውን ቁጠርላቸው።
አባ በከንቱ አይደለም የደከሙትና ባይናቸው አሳያቸው። ቢያረጁ ሁሉ አሳያቸው ጌታ። የቀረው ዕድሜያቸው የጸሎታቸውን መልስ የሚያዩበት ይሁን። አመሰግናለሁ ስለ ሁሉ በኢየሱስ ክርስቶስ በኩል